መዳን በሌላ በማንም የለም እንድንድንበት ዘንድ ለሰዎች የተሰጠ ከሰማይ ሌላ ስም የለም። መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንዲህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይናችንም ያየነውን የተመለከትነውን እናወራላችኋለን። ሕይወት ተገለጠ አይተንማል ይላል። የተገለጠውን ኢየሱስን ነው የምንሰብከው። ዛሬ በዚህ ቦታ የምናወራው ወይም የምንሰብክላችሁ የምንናገርላችሁ ገድላትን አይደለም፣ ታሪክን አይደለም፣ ሥርዓትንና ወግን አይደለም። የተገለጠውን ወደ አብ ሄደው ዳግም በክብር ሊመጣ ያለው የናዝሬቱን ኢየሱስ እንሰብክላችኋለን። ይሄ ወደ ሕይወታችሁ እንዲገባ፣ ይሄ ወደ ቤታችሁ እንዲገባ ምንም አይነት ነገር ቢከለክላችሁ እንኳን ዛሬ ከኛ የሆነውን ነገር ሳይሆን ከሱ የሆነን እንናገራለን። ወደ ቤታችሁ እንድትቀበሉ ክርስቶስን እንድታስገቡ እናወራላችኋለን። ሕይወት ተገልጦልናል። የተገለጠውን ሐዋርያው ዲዲሞስ ወይም ቶማስ ሲናገር ኢየሱስ ክርስቶስ ከሞት ተነስቶ ወደሱ በመጣ ጊዜ አንተ ክርስቶስ የእግዚአብሔር ልጅ ነህን ልይ እንደብሎ እጁን በቁስሉ ከቶ እንዳየ፣ ስለዚህ ነው ያየነውን ብሎ በማየት ያልተመተመ በእጃችንም የዳሰሰውን ብሎ የምናገረው። አይተናል፣ ከሞት እንደተነሳ አይተናል፣ ሕያው እንደሆነ አይተናል፣ ወደ አብ እንደሄደ አምነናል፣ ደግሞም እንደሚመጣ። ለዚህ ነው ኢሳይያስ 53ኛው ምዕራፍ ላይ ሲናገር መልክና ውበት የለውም፣ እሱ ደዌያችንን ተቀበለ፣ ሕመማችንን ታመመ፣ ስለኛ ራሱን ጣለ፣ ተዋረደ፣ የኛ ቁጣ በእርሱ ላይ ነበር፣ ስለ በደላችን የተደበደበ፣ ስለ በደላችን የተናቀ። ወገኖች ሌላ ሰው የለም። ምናልባት የወለደ አባት ይወድ ይሆናል ለጥቂት ጊዜ፣ ምናልባት የወለደች እናት ትወድ ይሆናል ለጥቂት ጊዜ፣ ምናልባት የቅርባችን ያልናቸው ምስቶቻችን ልጆቻችን ይቀርቡና ይወዱ ይሆናል ለጥቂት ጊዜ ነው። ይሄ ግን ለጥቂት ጊዜ አይደለም፣ እስከ ለተሞት ወጥቶናል። የወደደን ያፈቀረን በሞቱ ሕይወት የሰጠን ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ነው። አባት ቢወድ በአንድ ጥፋት ልጅ አይደለህም ይላል። እናት ብትወድ ጡትን ስትተው ልጄ ተረጋጋትል ይሆናል፣ ልጄ አይደለም ትል ይሆናል። ይሄ ግን በመስቀል ላይ ተቸነከረ፣ የነን ኃጢአት በራሱ ወሰደ። ስለ ኃጢአታችን እርሱ ራሱ ኃጢአት ተባለ። የሁላችን ኃጢአት በእርሱ ላይ ሆነ። የእግዚአብሔር ቁጣ በእኔ እንዳይሆን በእርሱ በራሱ ላይ ተቀበለ። ዛሬ የምንሰብከው ይሄንን ነው። የሞተውን ከሙታን በኩር ሆኖ የተነሳው ዳግም በክብር ሊመጣ ያለው የናዝሬቱን ኢየሱስን ሰብክላችኋለሁ። ለማለ ጉዳ አካባቢ ለዚህ ማህበረሰብ አንድ መልእክት ይዘን መተናል። ሕያው የሆነ አንድ አምላክ አለ። ብዙ ኃያላን ሞተዋል፣ መቃብራቸው ላይ ቀርተዋል። ሞቶ መቃብሩ በሰው የተጠበቀለት፣ መቃብሩ ያስተነገደ፣ በሕይወት ያለ ብቻ ሳይሆን አስክሬኑ እንኳን ድንጋጤ ለሄሮድስ መንግስት የለቀቀ፣ በብላቴንነት ዕድሜው ገና በሕፃንነት ዕድሜው ቤተ መንግስት ሼክ ያደረገ ያስተነገደ ጌታ የሆነ ኧረ ሃሌሉያ! ኢየሱስ ተገልጦልናል። ኢየሱስ በርቶልናል። ምናልባት ከሰማዕታት መካከል የሞተ አንድም የለም። ከአባቶች መካከል የሞተ አንድም የለም። የሞተልን ሰማይ ያለምንም ምሰሶ ያቆመ፣ ምድር ያለምንም ችካለ ዘረጋ፣ ያለና የነበረ የሚኖር አልፋ ኦሜጋ የሆነ ከብፅዕት ድንግል ቅድስት ማርያም ማኅፀን የተወለደ ፍጹም ሥጋ የሆነ ፍጹም ደግሞ መንፈስ የሆነ እሱ ክርስቶስ እግዚአብሔር ልጅ ኃጢአታችንን ተቀበለ። ዛሬ የምንጠራው ወደዚህ ጌታ ነው። በዚህ ጌታ አምናችሁ እንድትድኑ፣ በዚህ አምላክ አምናችሁ እንድትድኑ እንጠራችኋለን። መጽሐፍ ሲናገር እንዲህ ይላል፣ መንገድና እውነት ሕይወት እኔ ነኝ፣ ያለ እኔ በቀር ወደ አብ የሚሄድ የለም ነው የሚለው። መንገድ የሆነ ክርስቶስ፣ ሕይወት የሆነ ክርስቶስ፣ እውነት የሆነ ክርስቶስ፣ እሱም በማወቅ ነው ወደ እግዚአብሔር መንግሥት የምንገባው የምንጨመረው። መንገድ ሊሆን የሚችል አንድም ካህን የለም። መንገድ ሊሆን የሚችል አንድም ሰው የለም። መንገድ ሊሆን የሚችል የሞተ የተነሳ ወደ አብ ያረገ ዳግም ሊመጣ ያለ ክርስቶስ ኢየሱስ ብቻ ነው። የሚያድነው እሱ ነው። የሞተልንም እሱ ነው። ኢየሱስ ይመጣል። ማራናታ ብለናል። ኢየሱስ ይመጣል።
ይለናል። አሜን።